የፈረንጆቹ አዲስ ዓመት በገባ በመጀመሪያው ቀን ጃንዋሪ 1 2026 ዓ.ም ነበር ቻይና የወደፊቱን የቴክኖሎጂና የአርቲፊሻል ኢንተለጀንስ መሪነቷን የሚያጠናክር ምዕራባውያኑን ያስቆጣና አሜሪካም ቬንዙዌላን እንድትወር ያስገደዳትን ውሳኔ ተግባራዊ ያደረገችው። አሁን ባለንበት ወቅት ብር የሚያስፈልገው ለጌጥ ወይም ለመጠባበቂያ ከረንሲ ብቻ አይደለም። ይልቁንም ከሁሉም ምድር ላይ ከሚገኙ ንጥረ ነገሮች በተሻለ ኤሌክትሪክን ማስተላለፍ የሚችለውን ብርን በእያንዳንዱ የቴክኖሎጂ ምርት ላይ ጥቅም ላይ መዋል አማራጭ የሌለው ጉዳይ ከሆነ ቆይቷል። ታዲያ የኤሌክትሪክ መኪናዎችን ጨምሮ የየትኛውም የቴክኖሎጂ ምርት ወሳኝ ጥሬ ዕቃና ግብዓት የሚሆነውን ብርን በዓለም አቀፍ ደረጃ በቀዳሚነት የምታመርተው ሀገር ደግሞ ቻይና ነች። በጃንዋሪ 1 2026 ዓ.ም ቻይና የወሰነችው ውሳኔ ይህን ለቻይና ብቻ ሳይሆን ለምዕራባውያኑም እጅግ አስፈላጊ የሆነውን ግብዓት ከቻይና ኤክስፖርት እንዳይደረግ ገደብ መጣልን ነበር። ያለ ብር በአርቲፊሻል ኢንተለጀንስ፣ በኤሌክትሪክ መኪናዎች ምርቶችና በሌሎች የቴክኖሎጂ ምርቶች ቀዳሚ መሆን የማይታሰብ መሆኑን የተረዱት አሜሪካውያን ቻይና የብር ኤክስፖርት ላይ ገደብ ባደረገች በሁለተኛው ቀን ነበር ቬንዙዌላን የወረሩት። The United States hit Venezuela with a large-scale strike early Saturday and said its president, Nicolas Maduro, had been captured and flown out of the country. Here's what to know. Multiple explosions and low-flying aircraft were seen in Caracas in the early hours. አሜሪካ ቬንዙዌላን የመውረሯ ምክንያት የቬንዙዌላን የነዳጅ ምርት የመቀራመት ፍላጎት ተደርጎ ነበር የታየው። አሜሪካኖቹ እንደዚህ አይነት ፍላጎት የላቸውም ተብሎ 100% መደምደም ቢከብድም ዋናው ምክንያት ግን ይህ አይደለም። ዋናው ምክንያት ምን እንደሆነ ለማወቅ እንዲረዳን እስኪ ትንሽ ቻይና ቬንዙዌላ ውስጥ ብቻ ሳይሆን ሌሎች የላቲን አሜሪካ ሀገሮች ውስጥ ምን ስትሰራ እንደነበረ ለማየት እንሞክር። ቻይና በላቲን አሜሪካ ሀገሮች ላይ እጅግ ግዙፍ የሚባል የመሰረተ ልማት ስራዎች ላይ ከተጠመደች ዓመታት ተቆጥረዋል። መንገዶች፣ ወደቦች፣ የኃይል ማስተላለፊያ መስመሮችና ሌሎችም የመሰረተ ልማቶች ላይ በሰፊው እየሰራች ነው። ከ85% በላይ የሚሆኑት ላቲን አሜሪካ ውስጥ የሚንቀሳቀሱ የኤሌክትሪክ መኪናዎችና ከ95% በላይ የሚሆኑ የሶላር ፓናሎች የሚመረቱት በቻይና ውስጥ ነው። የኤሌክትሪክ መኪኖች በብዛት ለሚጠቀሙት የሊቲየም ባትሪ ግብዓት ሆኖ የሚያገለግለው ሊቲየም በብዛት የሚገኘው በአርጀንቲና፣ ቦሊቪያ እና ቺሊ ሲሆን ይህንን አጥርታ ለዓለም አቀፍ ገበያ ማቅረብን ከ60% በላይ የሚሆነውን ድርሻ የያዘችውም ቻይና ነች። ቬኔዙዌላን ብንወስድ ቻይና ከሁሉም የላቲን አሜሪካ ሀገሮች በበለጠ ሁኔታ ኢንቨስት ያደረገችባት ሀገር ሆና እናገኛታለን። በርካታ አፓርትመንቶችን፣ የባቡር ሀዲዶችን፣ የኃይል ማመንጫዎችንና የነዳጅ ማጠራቀሚያዎችን ገንብታለች። ታዲያ ይህን ስትሰራ በነፃ አይደለም፣ በብድር ነው። ላበደረችው ገንዘብ ማስያዣ ወይም ኮላተራል እንዲሆን ደግሞ የምትይዘው የቬንዙዌላን የነዳጅ ምርት ነው። ቬኔዙዌላ የነዳጅ ምርቷን በዓለም አቀፍ ገበያ እንዳታቀርብ በአሜሪካ ማዕቀብ የተጣለባት መሆኑ ደግሞ የነዳጅ ምርቷን ለቻይና በርካሽ ዋጋ እንድታቀርብ አስገድዷታል። ይህ ሁኔታ ደግሞ ለቻይና መክፈል ያለባትን ብድር ከፍላ እስክትጨርስ ድረስ የሚቀጥል ይሆናል። ታዲያ የቬንዙዌላ በአሜሪካ መወረር ይህንን ሁሉ ያስቀረዋል። ቻይና አሁን ላይ ለቬንዙዌላ ያላበደረችው ገንዘብ እንደ ማስያዣ ወይም ኮላተራል ሆኖ ሊያገለግል የሚችል ነገር ሁሉ በአሜሪካ እጅ ውስጥ ገብቷል። ይህ የአሜሪካ ውሳኔ ቻይና በብር ወይም ሲልቨር ኤክስፖርት ላይ ለጣለችው ገደብ የመልስ ምት ሆኖ ሊታይ ይችላል። በተጨማሪም ከቻይና ጋር እጅና ጓንት ሆኖ ለሚሰሩት ሌሎች የላቲን አሜሪካ ሀገራትም የማስጠንቀቂያ መልእክት ለማስተላለፍ ተፈልጎም እንደሆነ መገመት አይከብድም። አሜሪካውያኑ የቬንዙዌላን ወረራ የአደንዛዥ ዕፅን ለመቆጣጠር የሚል ምክንያት ቢሰጡትም እውነታው ግን በሁለቱ ሀያላን ሀገራት መካከል እየመጣ ያለውን ፉክክርና መካረር ቁልጭ አድርጎ አሳይቶ አልፏል።